አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዶችዬ ዳዕዋችንን ቁርአናችንን ከፍተን ምግባችንን እየሳጣን ነው። ዝጋ መኮረና በእንትን ሰርቻለሁ በስጋ ማለት ነው ወዶችዬ። ዝጋ ደግሞ ሾርባዬም እንደዚህ አይነት መልኩ ሰርቼ ጨርሻለሁኝ። ምክንያቱም እኔ መጥፋ የምሰራው ያው እንግዲህ ረመዳን 26ኛ ነን ዛሬ። ያው እንግዲህ የሚነቀውን ለሊል የምንይዘው ደግሞ 27ኛው ነው። አላህ ያወፈቀን ለይለቱል ቀድርን አላህ ከተወፈቀ ያገር ቀላል ቤት ውስጥ የሚዘጋጅ ብስኩት ማለት በጣም ቀላል። ያው እኔ መቀረጫ ስለሌለ በሹካ ነው እንትምላቸው በቢላዋ ነው የምቆርጣቸው ማለት ነው ወዶችዬ። ሌሎች ግን ቅርጽ ማውጫ አላቸው። እኔ ግን ቅርጽ ማውጫ የለኝም። ይሄ በነጭ ዱቄት ብቻ ነው። በነጭ ዱቄት እንቁላል 2 እንቁላሎችን ተጠቅሜያለሁኝ። ከዛ ተዱቄቱ ላይ ከነጭ ታቦካው ላይ ቀንሼ እዚህ ትንሽዬ የቾኮላታ ዱቄት የካካው ዱቄት ጨመርኩበት። አንዷ ልጅ ጠቆርሶ ስለምትወድ ማለት ነው። በጣም ነጭ እንትራትንም እና በጣም ነው ቢገርማቸው ማለት ነው። እሰራላቸው አይደል ደስ ብሏቸው ነው የሚበሉት። ሰራሽም ዛሬ ይላሉ ማለት ነውና ሻይ በጣም ስካፌ እንጠጣበታል። በስም አስቡበት እስኪ አንሳሙ የሚባል አባባል አለ ማለት ነው። እኔ ለራሴ ራሱ እንትን እላለሁ ማለት ነው እጠቀማለሁ። ምክንያቱም እኔ ወራሴው ለራሴም ጥቅም ነው የምሰራው። ምክንያቱም ውሃ ጠጣለሁ ደህና እንደ ልቤ እሱን ቆርጠም ካረኩኝ ማለት ነው። እና ያው ረመዳናችንም ሄደልን አለቀ። ሱብሃንአላህ አላህ ሱብሃነሁ ወተዓላ እንግዲህ ኸይርን ነገር ሽቶልን ረመዳን ከሚጠቀሙት ባሮቹ መካከል ያድርገን። ለይለቱል ቀድርም ተተወፈቁት ያድርገን። እቺ ሌሊት ያመረች ናት ኢንሻአላህ። አላሁማ አፈዋኒ ተተሀቡል ከሪም አፈዋን እያል ስራችንን ስራ። አላህ ሱብሃነሁ ወተዓላ ግዴታ ቁርአንን ቁጭ ብለን መቅራት እንትን ግዴታ አይደለብንም። ለምን መሰላችሁ? እኛ ስራ ላይ ነው የምንሰራው። የምታውቁ ቅሩ ጊዜ ያላችሁ ቅሩ። መቅራቱ የተወደደ ነው። ግን ደግሞ በአፋችሁ አስካሮችን ከፍታችሁ በቃ የተለያዩ አስካሮችን ከፍታችሁ ዳዕዋዎችን ከፍታችሁ ስለ ረመዳን ስለ ለይል በቃ ስለ ደጃል ብዙ አሉ። አሁን እኔ በጣም ወደው የምከታተለው እንትን ማን ነው ብትሉኝ ይሄንን ነው። ይሄንን ማለት ነው። ይሄንን ሰውዬ የማያውቀው ማንም የለም ማለት በጣም የምወደው ኤልፍት ዩቲዩብን በጣም ነው የምወደው። ከምነግራችሁ በላይ በጣም ነው የምወደው። የሆነ እሱን ታዳምጥ እረካለሁ። በቃ ደስ ይለኛል የሱ ንግግሮች። በቃ እንጃ ከምነግራችሁ በላይ ማለት ነው። የአላህን ቃል ሲያቀርባቸው በቃ ትህትና በተሞላበት ደስ በሚል ድምጽ ነው እና ደስ ብሎኝ ነው የማዳምጠው እላችኋለሁ ወዶችዬ። አላህ ሱብሃነሁ ወተዓላ ዱዓችንን ይቀበለን፣ ሌላችንን ይቀበለን። ዛሬ እንግዲህ የመጨረሻዋም ቀን ልትሆን ትችላለች። 7ኛው ሌሊት ላይ ነው የምንሆነው ዛሬ ኢንሻአላህ 27 እንግዲህ ኢድ አይታወቅም። በ30ም ሊያልቅ ይችላል። እንግዲህ በአንድም ሊሆን ይችላል ወይ ሐሙስ ወይም ዓርብ ነው። እንግዲህ አላህ ሱብሃነሁ ወተዓላ በሰላም ያደርሰን። ያው 5 ቀን ቀርቶናል ማለት ነው ወዶችዬ። አልহামዱሊላህ ወለከል ሐምድ። ያው 4 ቀን ቀረን ማለት ነው። ዛሬ 26 ስለሆነ ማለት ነው ወዶችዬ። ተጠቀሙት ያድርገን። ከከሰሩት ሳይሆን ተተቀበላቸው ባሮቹ ያድርገን። አላሁም አፈዋኒ እንተ ተሐቡል አፈዋኒ በሉ። አላሁም አፈዋኒ እንተ ተሐቡል ከሪም አፈዋኒ አላሁም አፈዋኒ እንተ ተሐቡል ከሪም አፈዋኒ ማለትን አትርሱ ማለት ነው ወዶችዬ። ቁል አላሁ አሐድን ቁል አዑዙ ቢረቢን ናስን ፈለቅን ደጋግመን ካልን አላህ ሱብሃነሁ ወተዓላ ቢያንስ እንኳን ይከፈፍልናል። ሳህ ቁርአን ማፈዝ ደስ ይል ነበረ። ቁርአን ላፈዛችሁ አላህ ሱብሃነሁ ወተዓላ ይጨምርላችሁ። እኛንም ደግሞ አላህ ያግራልን ማለት ነው ወዶችዬ። አላህ ሱብሃነሁ ወተዓላ ያግራላችሁ። አላህ ኸይር ነገር ይሻላችሁ። አላህ ሱብሃነሁ ወተዓላ ለይልን ታተወፈቁት ባሮቹ መካከል ያድርገን ወዶችዬ። እውነቴን የምሬ ነው እላችኋለሁኝ። አላህ ሱብሃነሁ ወተዓላ አልቅበት ሞልቶታል ተርፎታል። ከርሞህን ጊዜ አገራችንን የምንጾም በቤቶቻችን ለልጆቻችን ልጅ የፍርዶሴ ብዬ ብስኩቱን ሰርችላት በየአይነት ጌማቱን ሰርችላት ተሳምቡሳውን ሰርችላት እንትን ምን ሊያደርገን ማለት ነው ወዶችዬ። በእጄ የሰራሁት እንትን ቢስሚላሂር ረህማኒር ረሂም ወደ ቀቢ ብዬ
እዚህ ጋ ደግሞ ማለት ነው በእጅ ነው የሰራሁት ወላሂ ማታ ማለት ነው። አጅና እነሱ የሚያመጡት አጅና ግማሹ የተበላሸ ግማሹ እንትን ይሆንብኛል ማለት ነው። እና ፍሬዘር ቆየሁት ማለት ነው። ይሄ በእጅ ነው የሰራሁት ማለት ነው። ቤት ውስጥ አጅናውን ሰርቼ ሰራሁ ማለት ነው። ፍሬዘር ጫፉ ላይ ስላደረኩት ወርቆብኝ ነበር ቀለምኩት እላቸዋለሁ። ውያ ያለቀብን ነው እንግዲህ ኢዱም እየደረሰ ነው እላቸዋለሁኝ። ኢድን ደግሞ እንግዲህ በሰላም ደርሰን በሰላም ከቤተሰቦች ከጓደኞቻችን ጋር ተሰብስበን የምንጾም ያድርገን። እንግዲህ ያው እየቀላ ነው ማለት ነው ወዶች፣ እየበሰለ ነው ማለት ነው። እየበሰለልኝ ነው። ትንሽ ቆይቼ አጠፋዋለሁ እና አላህ ሱብሃነሁ ወተዓላ ኸይርን ነገር ሁሉ ይሻልን። አላህ ሱብሃነሁ ወተዓላ በቃ በሰላም እንግዲህ ጾመን ትንሽ ነው የቀረልን ጨርስ ማለት ነው ወዶችዬ። 6 ሰዓት ሊሆን ነው። 6 ሰዓት ከሩብ እንትሌን አሳምቡሳይን እንትን እላለሁ ማለት ነው አዘጋጃለሁኝ። አላህ ኸይር ነገር ሁሉ ይሻልን። ሰላማችሁ ይብዛ። ጾማችሁን ይቀበላችሁ። ጀሊሉ ስሞታል ተፈታል። እንደኛ እንደ ሰዎች አይደለምና ውዶችዬ ማለት ነው። አላህ ሰላም ያድርጋችሁ። ሰላማችሁ ብዝት ብዝት ይበልልኝ። የረበና ሰላም በእናንተ ላይ ይሁን እላለሁ። اللهم عفواني انت تحب الكريم عفوانا عفواني اللهم عفواني انت تحب الكريم عفوانا عفواني اللهم عفواني انت تحب الكريم عفوانا عفواني ማለትን አትርሱ። ኢንሻአላህ አላህ ሱብሃነሁ ወተዓላ ለይተን ከሚወፈቁት ያደርገን። እቺ ወራት ከ1000 ወራቶች እንግዲህ የተቀደሰች ቀን ነች ማለት ነው ሀባቢ። አላህ ሱብሃነሁ ወተዓላ ደግሞ አመት ከአመት ያድርሰን። ከርሞህን ጊዜ ከልጆቻችን ጋር ከቤተሰቦቻችን ጋር የምንጾም ያድርገን ማለት ነው ወዶችዬ። አላህ ይወፍቃችሁ ይወፍቃል ኢንሻአላህ ያ ረብ። አላህ ኸይርን ነገር ሁሉ ይሻልን። መንገዳችንን ሁሉ ያቀናልን። አላህ ርዝቅን ይርዝጠን በሀገራችን ላይ በወገኖቻችን ላይ። አላህ ሀገራችንን ሰላም ያድርግልን፣ ሰላሟን ይመልስልን። አላህ ሱብሃነሁ ወተዓላ ኸይርን ነገር ልሾቶልን ለሀገራችን በሰላም ገብተን ሀገራችን በሰላም በደስታ ከቤተሰቦቻችን ጋራ ጾመን አላህ ሱብሃነሁ ወተዓላ ደግሞ እጃችንን አርጥቦልን ከኢትዮጵያ ወደዚህ ወደ ሳውዲ ኡምራ የምንመጣ ያድርገን ማለት ነው ወዶችዬ። ተቀበል አላህ ወሚና አሚኩም አለና አለይኩም ብያለሁ ሀባቢ። ያው ቀብል ኢድ ሙባረክ አለና አለይኩም ብያለሁ። ተቀበል አላህ ብያለሁ ኢንሻአላህ ሀባቢ። ቀድሜ ከሰዎች በፊት እላችኋለሁ። ሰላማችሁ ብዝት ይበልልኝ እላችኋለሁ። እንግዲህ ብስኩቴም በእንደዚህ አይነት መልኩ ደርሷል እላችኋለሁ። አላህ ሱብሃነሁ ወተዓላ ይጠብቃችሁ። ደህና ሁኑልኝ። እወዳችኋለሁ። ከኔ በላይ ጀሊሉ ይወደዳችሁ። አሰላሙ አለይኩም ረህመቱላሂ ወበረካቱሁ።